አሁን ላይ አዎንታ በርሲሳን በጣም እንደ ሂሮ አድርገው ሁሌም እንደሚያደንቁት እንደሚያመሰግኑት አድርገው የሚገልጹ በርካቶች ናቸው። ከአመት በፊት ሲናገር ነበር ስለ ፊንቴክ። ይሄ ነገር ልክ አይመስለኝም አውቃችሁ ግቡበት ብሎ በዝርዝር ተናግሮ ነበር። ለጽድቅ አይሰሩም እነዚህ ሰዎች። እንዴት ይሄን ያህል ነገር ያለ ትርፍ ይሰራሉ? ለሰማይ ቤት ነው እነሱ የሚሰሩት? ምንድነው የሚያደርጉት እያለ ነበር። ታዲያ ይሄን ሁሉ ነገር ከፍለው መጀመሪያውኑ ለምንድን ነው የሚሰሩልን? ለእኛ አዝነውልን? ይወላችሁ እኛ ማሳወቅ ነው ስራችን። የመወሰን እንትን የባለቤቱ ነው የሚሆን። እንደዚህ አርጉ። 950 ሺህ ብሯን ከፍላችሁ እጅ በእጅ ፍቅር እንዲደረጅ መኪናውን የሚሰጣችሁ ከሆነ ተቀበሉ። እነዚህ እዚህ ጋር የምታዩቸው ኮሜንቶች በውስጥ የተሰጡት ናቸው። ምቀኛ እስከሚሉት ድረስ ማለት ነው። ህዝቤ እስከ መቼ ነው እየተበላ የምትቀጥለው? የሆነ ሰው የሆነ ነገር ሲነግረ ለምን አትጠረጥርም? በትንሹ ብትጠረጥር ምን ትሆናለህ? ምቀኛ ናችሁ፣ ማታቁትን ነው እናንተ ዝም ብላችሁ ነው ምናምን እያላችሁ እዚህ ጋር የሆነ መረጃ የሚያወጡ ልጆችን ስትቦጭቁ ነው የምትሉት። ቢሆንስ ብላችሁ ምናልባት ብለን ለምንድን ነው ማንጠራጠረው? በሁለት አይናችን አተኩረን እየተመለከተን እንጂ ጆሮዎቻችንን የሰሉ እናርጋቸው። ሚዛናዊ የሆነ አስተያየት እና ሐሳብ ወስደን አመዛዝነን ነገሮችን እንወስን። ከተበላም በኋላ ማለት ምንም ትርጉም የለውም። ከተበሉ በኋላ ማለት የፍርድ ቤት ሂደትን መከታተል ነው ትርፉ። አይጠቅመንም። ስለዚህ ጠርጥሩ፣ እንጠርጥር።